ግንኙነት ሲያደርግሽ አንቺ አታውቂም ነበር? እኔ ታኝቻለሁ በዛን ሰዓት። ምን አይነት እንቅልፍ ነው የተኛሽው? ወንድ ልጅ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ? ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ? ምን አይነት መልአክ ነሽ? አጥፍ ብሎ ነው እንደወጣው። ምን ሆነሻል? ስንት ታግሎ እንትን የሚለውን ነገር ሳዲ ንገሪኝ እባክሽን። ሲደፍረኝ አላውቅም። ሳሪ ግን ራሱ ነግሮኛል። ምን ደፈርኩሽ ብሎ ከወገብሽ በታች አንቺ ሰውነት አይደለም እንዴ? ተገጥሞልሽ ነው? አትሳቁ እናቴ። ከባድ ነው። በቄራ ተገጥሞልሽ ነው? ከወገብሽ ከታች ያለው ልጅ ነው ያሳቀኝ። ምን ያህል ምን ቢል ነው ያለው? ምን ቢል ነው አለ ባለ እኔ እነሱን ነው የምፈልግ። በቄ የእውነቴን እኮ ነው። ከወገብሽ በታች ሳዲ አንቺ አይደለም ላ ሳሪ ወላሂ የሆነ ነገር አጭሰዋል። ሽሻ አይደለም እትዬ ቅድም ሙኒት ሽሻ አጭሰው እንደሆነ አለች። ሽሻ አይደለም የሚያጨሱ ሲጀምር በእጃቸው ይዘው ነው የሚያጨሱት። ቆይማ መሲ ቁልፍ የምትመስል ነገር ናት የሚያጨሱት። ላ አይደለም እኔ ሲያጨሱ ነው ያየሁት እንጂ እንዴት እንዲያረጉት አላውቅም። ምን ላይ ያጨሱት? ባፋቸው ቲክቶክ እንስራ እንቅልፍ እንዲወስደን አሉ ማለት ነው። ከዛ ቲክቶክ እንስራ እንደዚህ የሚያጎሩት አለ የለም ቲክቶክ ላይ እንደዛ እያረጉ ቲክቶክ ሰሩ ማለት ነው። ግን እንደዛ ስናረግ ሁላችንም እንትን ብለናል፣ ታጥናናል። ሰዓዲ ችን ጥያቄ እስኪ መልሽልኝ ማሬ። ሳዳ አቤት። ከወገብሽ በታች ያንቺ ነው ወይስ የሆነ እንትን ቱርክ ሄደሽ ያስገጠምሽ ነገር አለ ማለት ያልተሰማሽ? ኧረ እኔው መሲ ወላሂ እንደዛ አይደለም። እኔ ሲጀመር እንቅልፍ ወስዶኛል በሰዓቱ ወላሂ። ምን አይነት እንቅልፍ እያልኩሽ ነው? አረግልብስ እሺ ቆይ የኔ ጥያቄ ደግሞ የልጁ ቁጥር አለሽ? አለኛው የኢትዮጵያ ቁጥር ነው የሰጠኝ። አንቺ ዱባይ ነሽ አይደል ያለሽው? እና የዱባይ ቁጥሩንም አታውቂው? ላ ስልኩን የሰጠኝ እኔ ኢትዮጵያ ለሀር ነው ብሎ የኢትዮጵያ ቁጥር ነው የሰጠኝ። ኦኬ እሺ። አሁን ትልቁ ነገር የኔ እንትን ነገር ማለት ነው ከልጁ ጋር ከተዋወቃችሁ ስንት ጊዜያችሁ ነው? በዛ ቤት 15 ቀን ተቀምጫለሁ። እዛ 15 ቀን ተቀምጫለሁ። 1 ወር ሆኖናል። እና 1 ወር ስትሸካሸኩ ቆይታችሁ እሱ ወደ ኢትዮጵያ ሲሄድ ነው እንዴት ታዲያ መተሽ አስረገዘ የምትይ? ላ እኔ 1 ወር እኮ እሱ ጋር እኮ አልቆየሁም። እነሱ ጋር የተቀመጥኩት እኮ 15